እስኪ አማጺ ነው፣ የአማጺያን መሪ ነው፣ ታስሯል፣ ከእስር ቤት አምልጧል፣ በዋስ ከእስር ተለቋል። በእንግሊዝኛ እንዴት ትገልጻላችሁ? የመጀመሪያው አማጺ ነው ስትሉ he is a rebel ነው የምትሉ። he is a rebel rebel አማጺ። የአማጺያን መሪ ሲሆን ደግሞ he is a ring leader ታስሯል is jailed ካላችሁ ታስሯል ማለት ነው። ወይም he got jailed ከእስር ቤት አምልጧል he broke out of jail break ስለሚባል he broke out of jail or he escaped መጠቀም ትችላላችሁ he escaped from jail from prison ማለትም ይቻላል jailን በዋስ ከእስር ተለቋል ስትሉ he was bailed out or he got bailed out ማለት ትችላላችሁ። እስኪ ኮሜንት ሴክሽን ጠብቃለሁ። ጠበቃ ስትሉ በእንግሊዝኛ ምን ማለት እንደሆነ ከስር። ቴንክ ዩ